ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ለዛሬ ያዘጋጀሁላችሁ ጤና መረጃ የነርቭ ጉዳት ምንድነው? ነርቭ ምንድነው? የነርቭ ህመም ዋና ዋና ምልክቶችስ ምንድናቸው? አንድ ሰው የነርቭ ችግር ማለት ፓራላይዝ ልትሆኑ ትችላላችሁ፣ ወይም ሙሉ በሙሉ እጃችሁ ላይ እንቀሳቀስ ይችላል፣ ወይም ከወገብ በታች ሙሉ በሙሉ ያለ መንቀሳቀስ ችግር ነው። እነዚህ ነገሮች እንዴት ይመጣሉ? መነሻቸውስ? እንዲሁም ደግሞ ምልክቶቹስ ምንድናቸው የሚለውን ለእናንተ የማጋራችሁ ይሆናል። የነርቭ ህመም ዋና ዋና ምልክቶች ከምንላቸው መጀመሪያ ላይ የምናገኘው መደንዘዝ ነው። ነርቮች መጎዳታቸውን የምናውቅበት የመጀመሪያው ምልክት የመደንዘዝና የመውረድ ስሜት ነው። በተለይ ደግሞ በእጅና በጣት በእግር ጣቶች ላይ የሚፈጠር ነው። ስሜታዊ ነርቮች ስራቸው የስሜት መልእክት መላክ ሲሆን ጉዳት ሲያጋጥማቸው ቆይቶ ወደ መደንዘዝ የሚቀየር የመውረድ ስሜት ይሰማናል። በጊዜ ተገቢውን ሕክምና ካላገኘ ይህ ስሜት ወደ ሌሎች የሰውነት ክፍሎች ሊዛመት ይችላል። እጅና እግር ላይ የሚፈጠር የመደንዘዝ ስሜት ሌሎች መንስኤዎች ይኖሩታል። እግርና እጅ ላይ የተፈጠረ ከፍተኛ ጫና ካለ፣ ለብርድ ከተጋለጠን፣ እንቅስቃሴ የሌለበት የአኗኗር ዘይቤ የመኖር ከሆነ እንዲሁም በቫይታሚን B12 እና ማግኒዥየም እጥረት ሌሎች ምልክቶች ይሆናሉ ማለት ነው። የነርቭ ህመም ዋና ምልክት የምንለው ነው። ሁለተኛው የነርቭ ህመም ምልክት የመሰንጠቅ የማቃጠል የህመም ስሜት ነው። የዚህ አይነት ስሜት እጅና እግር ላይ የሚፈጠር ሲሆን ከሌላ የህመም ስሜት ላይ ይለያል። ህመሙ የሚፈጠረው ስሜታዊ ነርቮች ላይ በተፈጠረ ጉዳት ነው። ስሜት በአግባቡ ከአእምሮ ወደ ቆዳ መተላለፍ ካልቻለ የተጎዳው ቦታ ላይ ከፍተኛ ህመም ሊሰማን ይችላል። ህመሙ በተጎዳው ዙሪያ ብቻ ወይም ደግሞ ሰፊ የሰውነት ክፍል ላይ ሊፈጠር ይችላል። ህመሙ ብዙ ጊዜ በምሽት ይባባሳል። ከነርቭ ጉዳት ውጭ የስኳር ህመም፣ የቫይታሚን B12 እጥረት ወይም ደግሞ የጀርባ አጥንት ሰረሰር ላይ የተፈጠረ ጉዳት ይሆናል ማለት ነው። ሶስተኛው የጡንቻ ድካም ነው። የነርቭ ጉዳት ምልክት የምንለው የጡንቻ ድካም ነው። ጡንቻ እንዲንቀሳቀስ የሚያደርገውን መልእክት የሚያስተላልፈውን ነርቮች ላይ የደረሰ ጉዳት የጡንቻ ድካም ይፈጠራል። አልፎም ጡንቻ የመቆጣጠር ችሎታ ሊያሳጣ ይችላል። ለጡንቻችን የሚላከው መልእክት በአግባቡ ካልተላለፈ መራመድ እንቸገራለን። በእጃችን ዕቃ ለማንሳትና ጭብጥ አድርጎ መያዝ ይከብደናል። በነርቭ ጉዳት ምክንያት ጡንቻ ጥቅም ላይ የሚውልበት ጊዜ ሲቀንስ ራሱን እያደከመ ይመጣል። ጡንቻ መዳከም የነርቭ ጉዳቶች ደግሞ እንደ ፓርኪንሰን በሽታ፣ የዲስክ መንሸራተት፣ ስትሮክ የመሳሰሉት ህመሞች እንደ መንስኤ ይወሰዳሉ። ስለዚህ የጡንቻ ድካም በጣም ካለ አንዱ የነርቭ ጉዳት ምልክት ነው ማለት ነው። አራተኛው የጡንቻ መሸማቀቅ የነርቭ ጉዳት ምልክት ከምንላቸው የጡንቻ መሸማቀቅ ነው። የእንቅስቃሴ ነርቮች ላይ የደረሰ ጉዳት የጡንቻ መሸማቀቅና መሳሳብ ሊያመጣ ይችላል። የጡንቻ መሸማቀቅና መሳሳብ በራሱ የተጎዱ ነርቮች ላይ የሚፈጠረው እንቅስቃሴ ጉዳቱን ሊያባብሰው ይችላል። የጡንቻ መሸማቀቅ የሚፈጠረው የእንቅስቃሴ ነርቮች በብዛት ሲሰሩ ነው። የመሸማቀቅ ስሜት ክብደቱን ቀላል፣ መካከለኛ ወይም ደግሞ በጣም ከባድ ሊያደርገው ይችላል። ስለዚህ የጡንቻ መሸማቀቅ የሚያጋጥመን ከሆነ አንዱ የነርቭ ጉዳት ምልክት ይሆናል ማለት ነው። አምስተኛው የላብ ችግር ነው። አውቶኖሚክ ነርቮች ሲጎዱ የላብ ችግር ሊፈጠር ይችላል። አንዳንድ ሰዎች ላይ ከፍተኛ ላብ ሲፈጠር፣ ሌሎች ላይ ደግሞ የላብ መቀነስ ይታያል። ላብ በአግባቡ ካልመነጨ ሰውነታችን ሙቀት በአግባቡ መቆጣጠር አይችልም። በከፍተኛ አካል ብቃት እንቅስቃሴ ወቅት ችግሩ የበዛ ይሆናል። ስድስተኛው የሽንት ቤት መመላለስ ነው። የነርቭ ጉዳት ምልክት ከምንላቸው ቶሎ ሽንት ቤት መመላለስ ነው። የሽንት ፊኛ ሽንት በደንብ እንዲይዝ ብዙ ነርቮች አብረውት መስራት አለባቸው። የነርቭ ጉዳት ሲፈጠር የሽንት ፊኛ ሽንትን ቶሎ ለማስወገድ ይሞከራል። የነርቭ ጉዳት የሽንት ፊኛ ጡንቻዎች የሚደረጉትን መኮማተርና መላላት በተገቢው መልኩ እንዳያደርጉ ያደርጋል። የሽንት ፊኛ ችግር ላይ መንስኤው ሊሆን ይችላል። ሰባተኛው ከባድ ራስ ምታት ነው። ከነርቭ ህመም ምልክቶች ወይም ደግሞ ጉዳት ምልክቶች አንዱ ከፍተኛ ራስ ምታት ነው። በተለይም ደግሞ የኤሌክትሪክ ንዝረት የሚመስል አጭር ጊዜ የሚቆይ ከባድ ራስ ምታት የነርቭ ጉዳት ምልክት ሊሆን ይችላል።
8ኛው የሰውነት ሚዛን መጠበቅ መቸገር ነው። የሰውነት ሚዛን መጠበቅ መቸገር ወይም ደግሞ መንገዳገል ሌላ የነርቭ ጉዳት ምልክት ነው። ወድቀው ሊጎዱ ስለሚችሉ ይህንን ምልክት ችላ ማለት የለባችሁም ማለት ነው። የነርቭ ጉዳት ከአእምሮ የሰውነት እንቅስቃሴ በአግባቡ እንዳይቆጣጠር ያደርጋል። ይህ ሁኔታ ወድቀው እንዲጎዱ ሊያደርግ ይችላል። የሰውነት ሚዛን መጠበቅ መቸገር የፓርኪንሰን ህመም ምልክትም ሊሆን ይችላል ማለት ነው። የነርቭ ጉዳት አንዱ ምልክቶች በተጨማሪ በምርመራ ከተረጋገጠ በቂ እረፍት በማድረግ መድኃኒቶችን በፊዚዮቴራፒክ እንዲሁም ደግሞ እንደ ጉዳቱ መጠን በቀዶ ሕክምና እንዲታከም ይደረጋል ማለት ነው። እናንተም የሰውነት መደንዘዝ፣ መዛል፣ ህመም፣ የጡንቻ መሸማቀቅ ካልተለመደ እንዲሁም ደግሞ ሚዛን ለመጠበቅ መቸገር ካጋጠማችሁ በአስቸኳይ ወደ ሕክምናው መሄድ ይጠበቅባችኋል ማለት ነው። የተወደዳችሁና የተከበራችሁ የሄልዝ ኢንፎ ጤና መረጃ ቤተሰቦች ለዛሬ ያዘጋጀውላችሁ የጤና መረጃ ይህንን ይመስል ነበረ። ተመልሰን እስከምንገናኝ ሰላም ሁኑ።